እንግዲህ የስፐርም ልገሳ የሚባለው ደግሞ ራሱን የቻለ የራሱ የሆነ ፕሮቶኮል አለ። ምንድነው የስፐርም ልገሳ ለነማን ነው የሚያስፈልጋቸው የሚለውን ነገር እናውራ። እንግዲህ አንቺን እንደምሳሌ አድርጌ ልጠቀም እንዲሆንብሽ አልፈልግም። ከሆነ ደግሞ አማራጩን በዚህ አጋጣሚ ታያዋለሽ። ለምሳሌ አንቺና ባለቤትሽ ተጋብታችኋል። አንቺ በበቂ ሁኔታ እንቁላል አለሽ። በቃ ጥሩ እንቁላል አለሽ፣ በጣም ኳሊቲ ያለው እንቁላል አለሽ። ነገር ግን ባለቤትሽ በህመም፣ በአደጋ፣ በእድሜ በተለያዩ ምክንያቶች የስፐርም ኳሊቲው ጥሩ አይደለም። ለምሳሌ አዞስፐርሚያ የሚባል ኬዝ አለ፣ ኦብስትራክቲቭ እና ነን ኦብስትራክቲቭ። እሱ ባለሙያዎች አትሊስት ያንቺ እንቁላል ካለ እና የባለቤትሽ ስፐርም ካለ በቃ ይሄንን ህክምና ተጠቅሞ ሁለታችሁም አክሴፕት አድርጋችሁበት ሁለታችሁም ተቀብላችሁት ሁለታችሁም አምናችሁበት የምታደርጉት ወይም የምትጠቀሙት የህክምና አማራጭ ነው ማለት ነው። እንዴ ከሌላ ሴት ማነው ከሌላ ወንድ ሌላ ሄዳ አታገባም እንዴ ሄዳ ምናምን ይሉሻል። ግን ባልና ሚስት ያያያዛቸው ልጅ አይደለም፣ አብሮ ያገናኛቸው ልጅ አይደለም፣ ፍቅር ነው፣ አብሮ መኖር ነው። ልጅ መውለድ ግዴታ አይደለም። ኦኬ በባልና ሚስት መካከል ስለተጋቡ ልጅ ግዴታ ወለዱ ማለት አይደለም። ልጅ ካስፈለጋቸው ደግሞ ኦፕሽኖች አሉ፣ የህክምና አማራጭ አለ። እሱን ካልተቀበሉ ደግሞ ጉዲፈቻ አለ፣ እሱም ይቻላል።